ደግ አባት ባለጸጋ የእርሻ መሬታቸውን ለቅዱስ ሚካኤል ሰጥተው ገና ከመነሻው በሳጠራ ተከልሎ በጤፍ ቃርሚያ ላይ የተመሰረተው ባለ ብዙ ተአምር የብዙዎች እንባ አባሽ ቅዱስ ሚካኤል በአባቶች ታጅቦ በአባ መምሬ ፍስሐ ቤት ሲያድር የነበረው ጽላት ያሳደገን መልአክ የመጀመሪያው ቅዱስ ሚካኤል ቤተክርስቲያን በ1986 ዓ.ም ጥር 10 በአቶ ቁምላቸው በአባቶችና በምዕመናን ትብብር ተሰራ። አቤት ጊዜ ሩጫው ስንት ታሪክ አለ። ስንቶች ለሚካኤል እጃቸውን ዘረጉ። ቅዱስ ሚካኤል በስንቶች ደረሰ። በምዕመን መብዛት ጥያቄና በርካታ አገልግሎቶችን እንዲሰጥ ታስቦ የሚሰራው አዲሱ ህንፃ ቤተክርስቲያን አሁን ሊጠናቀቅ ውስን ስራዎች ቀርተውታል። ሚካኤል እንዳስጀመርከኝ ጅማሬ እርሶም የመጨረሻው የፍጻሜ ስራ ላይ በሚችሉት አቅም ድጋፍ ያድርጉ። የቅዱስ ሚካኤልን ቤተክርስቲያን ጨርሰን ጽላቱን ወደ አዲሱ ቤተክርስቲያን እናስገባ። የሴሚሲ ደብረ ጽባህ ቅዱስ ሚካኤል ህንፃ ቤተክርስቲያን ለመጨረስ የቀረን ጠጠር አለ። እርስዎ የቀረውን ጠጠር በማቀበል የበረከቱ ተሳታፊ ይሁኑ። ሳጠራው ቅዱስ ሚካኤል የአልታድ መንደር ወጣቶችና ጎልማሶች መንፈሳዊ ህብረት በቤቱ አሳድጎኛል።